ድንቅ እንጂ ነው የጌታ ስቅለቱ። እጹብ ድንቅ እንጂ ነው የጌታ ስቅለቱ። እንዲህ በአርምሞ እንዲህ ያለ ምክንያት አልቀው ሕፃናቱ የዮሴፍ ሰው ያዌ ጌታ ከእናቱ ሆረ ደብረ ቁስቋም ምድረ ግብፅ ስደቱ። በዚያ በበረሃ በመንከራተቱ ውሃ የለመነች እመቤት እናቱ የሄሮድስም ጥፋት ተሰማና ሞቱ። ምድረ ናዝሬት ገባች ከሕይወት ርስቱ ከቶ አይቀርም ሞቱ። ወዲያውም ደረሰ ለመምህርነቱ 40 ሌሊት መዓልት 40 ሌሊት መዓልት ጾመ ወጸሎቱ በእደ ዮሐንስ በባሕረ ዮርዳኖስ የጌታ ጥምቀቱ ተጽዕኖ ገባ በነአስ ዕድገቱ ሆሳዕና ዳዊት ለዓለም መድኃኒቱ። ኪርያላይሶን ብለው ሰግደዋል ካህናቱ ደቂቀ ሰራዊት አልቀሩም አበይቱ ጌታችን ተይዞ በጊዜ ሰለስቱ። ወድቆ ተገረፈ ለምለም አካላቱ ሰቀሉ ከኢየሱስ ግፍዖሙ ዝንቱ ዘለቤ ወለቤ አእባን ተመቱ። ፀሐይም ጠለቀች ጨረቃም ደም ሆነች ሸሸ ብርሃናቱ ከዋክብት ረግፈው ታጡ ካሉበቱ። ሲገርፉ ሲያወጡ ሲወድ በደረቱ ከቶ አይቀርም ሞቱ። በስተኋላ ቆመው ስበው ወደ አንገቱ በስተፊቱ ቆመው ስበው በደረቱ ስቅሎ ስቅሎ አሉት ሲዛበቱ። ሲገርፉ ሲያዳፉት ሲወድ በደረቱ በከየት ማርያም አዘነች እናቱ ከቶ አይቀርም ሞቱ ምንም ቢታከቱ። ምድረ ቀራንዮ መስቀል መሰረቱ ጌታችን ተነሳ በዕለተ ሰንበቱ መጎስቆሉ ቀረ መጣ ጌትነቱ። ጽኑ ሽብር ሆነ አይሁድ ተጸጸቱ ዲያብሎስ ድል ሆነ ከነ ሰራዊቱ ቁልቁለት ወረደ በመትሐት ርስቱ። አዳምን አወጣው ምስለ ብእሲቱ ወዳው ገነት መራው ከቀደምት ርስቱ። እጹብ ድንቅ እንጂ ነው የጌታ ስቅለቱ ከቶ አይቀርም ሞቱ ምንም ቢታክቱ ምን ቢሰነክቱ።